ፍሎ ኦፍ ዳይሬክሽኑ ዲተርማይን ማድረግ ይቻላል። ዲተርማይን አድርጎ ነው የሚሰጡን። ነገር ግን እኛ ራሳችንም ዲተርማይን ማድረግ እንችላለን። በአካል በመሄድ የውሃው ፍሰቱን በማየት ዳይሬክሽኑ ዲተርማይን ማድረግ እንችላለን። ሶ አሁን ከዚህም ኤሊቬሽን በማየት ዲተርማይን ማድረግ እንችላለን። ስለዚህ ይሄንን ምን ሆነ ማለት ነው? ይሄንን ላይን ተጠቅሜ ከዚህ ነው ወርኪንግ ድሮይንግን ማዘጋጀት የምችለው ማለት ነው። ወርኪንግ ድሮይንግ እንዴት ነው ማዘጋጀው? ከዚህ በኋላ ምንድነው ብያቸዋለሁ። ወርኪንግ ድሮይንግ ሲዘጋጅ አንዳንድ ፕሮጀክት ላይ አንዳንድ ሳይሆን አብዛኛው ፕሮጀክት ላይ እንትን አላቸው፣ ስፔሲፊኬሽን አላቸው። ፓይፕ በዚህ መልኩ ነው የምሰራው ብሎ እያንዳንዱ የድሮይንግ ስፔሲፊኬሽን አላቸው። ቴክኒካል ድሮይንግ ስፔሲፊኬሽኖች አሉ፣ የድሮይንግ ማለት ነው። ሶ እነዚህ በእነዚህ ስታንዳርዶች ተጠቅመን ነው መስራት የምንችለው። ከዛ እነዚህ ስታንዳርዶች ምን ምንድን ናቸው? አሁን ሄድ ዎል እዚህ ጋር የምንሰራበት ሄድ ዎል አለ። እነዚህ ሄድ ዎሎች ምን መሆን አለባቸው፣ እዚህ ቦታ ላይ ምን አይነት ሄድ ዎል መሆን አለበት የሚለውን ዲተርማይን ማድረግ እንችላለን። ምክንያቱም እዛ ጋር በሚታየው ፍሰት የውሃው ፍሰት የውሃው ዳይሬክሽን ኢንሌት የሚያደርገው ይሄ ኢንሌት ነው፣ ይሄ አውትሌት ነው። ኦልሬዲ ፍሎ ዳይሬክሽናቸው ወደ ሌፍት ነው ተባብለናል። ሶ በኢንሌት ላይ ምን ያክል ውሃ ነው የሚገቡት? ለምሳሌ ከዚህኛው ሊመጣ ይችላል፣ በዛኛውና በዚህኛው ሊመጣ ሊኖር ይችላል። ሶ በዚህኛው ሊመጣ ይችላል። ሶ ሶስት ዳይሬክሽን ከሆነ አንደኛው ብዙ አይነት ሄድ ዎሎች አሉ። ሄድ ዎሎቹ የውሃ ኢንሌታቸው ይለያያል። ኢንሌትና አውትሌታቸው ለምሳሌ ውሃው የሚፈሰው ውሃ በሶስት ዳይሬክሽን የሚመጣልን ከሆነ ታይፕ ኤ ልንጠቀም እንችላለን። ታይፕ ኤ ኢንዶል ልንጠቀም እንችላለን። ውሃችን በአንድ ዳይሬክሽን ኢቭን በአንድ ዳይሬክሽን የሚመጣ ከሆነ ታይፕ ሲ እንጠቀም እንችላለን። ውሃችን በሁለት ዳይሬክሽን እና ይሄንን የሚመጣልን ከሆነ ደግሞ ታይፕ ቢ ልንጠቀም እንችላለን። ቦታችን ደግሞ ከተቀበረ ወደ ውስጥ የገባ ከሆነ ታይፕ ኤ ድሮፕ ኢንሌት የሚባል ልንጠቀም እንችላለን። እነዚህ ምን ናቸው? እነዚህ አይነታቸው ማየት አለብን የምትሉ ከሆነ እሱንም ቀጣይ አሳያችኋለሁ። ነገር ግን አሁን እዚህ ጋር እኛ መስራት የምንችለው ይሄ ውሃ ፍሎዋችን በዚህ ጋር በሶስት ዳይሬክሽን ነው። ሜዳ ስለሆነ አብዛኛው ጊዜ ሜዳ በብዙ አቅጣጫ ሊመጣበት ይችላል። ጎርጅ እስካልሆነ ድረስ በብዙ አቅጣጫ ሊገባበት ይችላል። በአሎንግ ዘ ሮድ ሊመጣበት ይችላል። አክሮስ ዘ ሮድም ሊመጣ ይችላል። ሶ እዚህ ጋር ታይፕ ኤ አድርገን በዚህ ጋር ታይፕ ሲ ብናደርገው ነው የሚሻለው። አሁን በዚህ ጋርም ታይፕ ኤ በዚህ ጋርም ታይፕ ኤ ብናደርገው ውሃው የመበተን እድሉ